ነገ እንገናኛለን። ምንድነው? ቆይ ብሩክ ተረጋጋ። ሁሉንም ላስረዳ። ምንም ማስረዳት እኮ ይጠበቅብሽ። ቆይ ብሩክ በዚህ መልኩ እንድታውቅ አልፈልግም። ሁሉም ነገር በጣም ግልጽ ነው። በጣም ይቅርታ። ነገሮች በዚህ መልኩ ባይሆኑ ኖሮ በጣም ደስ ይለኝ ነበር። ምንም አይደለም። ይህ እንደሚፈጠር አውቅ ነበር። አሁን ከምትወጁ ሰው ጋር መሆን ትችላለሽ። አንተንም ጥሩ ሰው ያጋጥመሃል ብዬ ተስፋ አረጋለሁ። እኔም ትክክለኛው ሰው ያጋጥመኛል ብዬ ተስፋ አረጋለሁ። ደህና ነህ? አሁን ደህና ነኝ። ከአንቺ ጋር የማስጠናኝ ሰዓት ረዥም ጊዜ እንደማገኝ እርግጠኛ ነኝ። አዎ እኔም ብሆን ከዚህ በኋላ ሸሚዞችን እንዴት በስነ ስርዓቱ መተኮስ እንዳለብህ በደንብ አስተምርሃለሁ። ሰላም። ወይኔ ምግቡ ሳይደርስ እኮ ተነሱ። እረፈደ እንዴ? ይህን ጋር ሽተኸኝ አላልኩሽ? ለማንኛውም ዛሬ ወተን እንበላለን። በዛውም ደግሞ አዲስ ሰራተኛ ይዘን እንመጣለን። እንዴ እኔ ያለው? አንቺማ ማወራዬ ነሽ። ግን የምር ወደኸኝ ነው ወይስ አዝነህልኝ? ምን አይነት ጥያቄ ነው? ማለቴ ለሚስት ያለ ስሜት እንዴት በዚህ ፍጥነት? እኔ ትዳሬን ማፍረስ አልፈልግም ነበር። ነገር ግን ትዳር በአንድ ሰው የሚቆም ነገር አይደለም። እሷ ደግሞ በማፈልገው ትዳር ውስጥ መቀጠል የለባትም ነበር። ፍቅሬ ሲቀንስ ሲሰማኝ ነበር። ከሆነ ጊዜ በኋላ በቃ የሰው ህጋዊ ጋብቻ ፈርሶ የአንቺ አፍቃሪ ሆኖ ተገኘ። እሷም ወደምትወደው ሄዳለች። አንቺም እንደሷ እንደማታረግኝ ተስፋ አድርጋለሁ። እኔማ እንደ ባል ሳይሆን እንደ ንጉስ ነው ማኖሩት። የማኖሩት ለምዶብኝ እኮ ነው። እንዳትደግ። አሁን ግን ቶሎ ላድርሰው። ደስ ይላል። ተጠብስ እርቦኛል። እሺ በቃ እደውላለሁ። ቻው። ያኛው ጓደኛዬ እኮ ነው አወቅሽው? ኳስማ በሽቃው ሻይና ቀዘቀዙት። ግን እኔ እናንተ አብረን የምናሳልፈው ጊዜ የለንም ማለት ነው? ይሄው አብረን እያሳለፍን አይደል እንዴ? ከምትወደኝና ከምትወዳት ሚስቴ ጋር የምበላው ምሳ ይሆናል። ግን አሁን ስወጣም ሰው ምን ይለኛል? ምን ይላሉ? ያው ሚስቱን አባራ እሷ ገባቸው ይሉኛል። እኔ ስለፈለኩ እኮ ነው። ፍቅር ደግሞ ይሉኝታ አያውቅም። አላስገደድሽኝም፣ አልመጣሽብኝም። እኔ ነኝ የመጣሁብሽ። ነው ወይስ አታፈቅረኝም? አስነሽልኝ ነው? ድብን አድርጌ እኮ ከፈቀርኩ ቆየው።
ጌታ ይቀር። ኳስ ስላለ ዛሬ ለምን አንድ ላይ ከጓደኞቻችን ጋር ነን? ለምን እኔ እናንተ ብቻ ሆነን ለምን ቤት አናይ? ወይም ደግሞ እዚህ? አረ ብቻችን በጣም ነው የሚያስጠላው። ሲጀምር ኳስ ደስ የሚለው ከጓደኛሽ ጎን ስታዩ ነው። ካልፈለግሽ ግን አንቺ እዚህ ሆነሽ ተዝናኝ። ከዛ ጨርሽ ወደ ቤት ሂጂ። ከዛ እኔ እስከዛ ደግሞ እዛ ሆናለሁ። እሺ